لسكانجي لأكل مش مكلكان يميتاينا مشاقهنان كسغانا كدم የውጭ ግንኙነት ስራችን በብልጽግና ዘመን ዋና መርሆቹ የዜጎቻችን ክብር ማስጠበቅ ማረጋገጥ ባሉበት ሁሉ አገራዊ ብሔራዊ ጥቅሞቻችንን ማስጠበቅ አካባቢያዊ ውህደትን ማረጋገጥ ለጎረቤቶቻችን ቅድሚያ የሚሰጥ የውጭ ግንኙነት ስንከተል የቆየ ነው። ስለዚህ በፊት ከምንሄድበት የውጭ ግንኙነት ስራ ዲፓርቸር ያለው መሆኑን ያሳያል። አንዱ ከአገራችን ክብር መነሳቱ የዜጎቻችን ክብርና ደህንነት ማረጋገጥ ላይ ለጎረቤቶቻችን የቅድሚያ መስጠቱ እና ለአካባቢያዊ ውህደት ለቀጠናዊ ውህደት ትኩረት የሚሰጥ መሆኑ አንዱ ለየት የሚያደርገው ነው። ስለዚህ ለውጥ አለው ስንል ከዚህ በፊት ጎረቤቶቻችን በጥርጣሬ በተወረርኩኝ ስሜት የሚያይ ሳይሆን ጎረቤቶቻችን በባህል በቋንቋ በድንበር በህዝብ ለህዝብ በደም እና እንደዚሁ በጋራ ጥቅም ላይ የተሳሰረን በመሆናችን አብረን መነገድ አብረን መልማት አብረን ማደግን ታሳቢ ያደረገ መርህ ነው የምንከተለው ማለት ነው። አገራዊ ክብርን ማረጋገጥ ስንል ሉዓላዊነትን ማረጋገጥ ነው። ኢትዮጵያ የግዛት አንድነት ብሔራዊ ጥቅሞቻችን ባሉበት ሁሉ የኢትዮጵያን ክብር ሊመጥን የሚችል የውጭ ግንኙነት ስራ ማካሄድ ነው። ይሄ ከሉዓላዊነታችን ከታሪካችን አካባቢው ካለን ተጽዕኖ ፈጣሪነታችንም ተያይዞ አገራዊ ክብራችን የማስጠበቅ ነው። በዚህ አካባቢ ድሃ ከሆንክ የማትነግድ ከአካባቢው ጋር ከዓለም ኢኮኖሚ ጋር የሚሰራ ኢኮኖሚ ከሌለ አገራዊ ክብር የሚባለው ነገር ሊረጋገጥ አይችልም። ስለዚህ አገራዊ ክብር እናረጋግጥ ስንል በብልጽግና ዘመን እያንዳንዱ ዜጋ ሊነኩ የሚችሉ ሊለውጡ የሚችሉ የልማት ስራዎችን ማከናወን እና በአገር ውስጥ የምንሰራቸው ስራዎች ለውጭ ግንኙነት ስራችን አገራዊ ክብራችንን ማረጋገጥ ላይ ያተኮሩ ናቸው። ስለዚህ አሁንም ማስመር የምፈልገው ሁሉ ጊዜ አገራዊ ክብር ሲባል የግዛት ሉዓላዊነታችን ማረጋገጥ ብቻ አይደለም። የመወሰን አቅማችን የፖሊሲ የማውጣት አቅማችን የፖሊሲ ኦቶኖሚ የምንለው ኢትዮጵያ በዘመናት የፖሊሲ ስፔሳችን ጠብቀን ያለን አንዱ አካል መጥቶ ይሄንን ትፈጽማለህ ይሄን ታደርጋለህ በዚህ ትሄዳለህ የሚላት ሀገር አይደለችም። የራሳችን ኮንስቲቲዩሽናል ኦርደር ያለን የራሳችን የረጅም ጊዜ የመንግስት ስርዓት ያለን የራሳችን የዘመነ የረጅም ጊዜ የቆየ የውጭ ግንኙነት ፖሊሲ ያለን አገር ነን። ስለዚህ የፖሊሲ ስፔሳችን የፖሊሲ ኦቶኖሚያችን ጠብቀን እየተጓዝን ያለን ሀገራዊ ክብር የሚረጋገጥባቸው አንዱ የፖሊሲ የማውጣት የማስፈጸም የህዝብህን ችግር ቅድሚያ ዲዛይን አድርገህ በራስህ ብሔራዊ ናሽናል ፖሊሲ ቀርጸህ የምትንቀሳቀስበት ስፔስ እሱ አገራዊ ክብርን ከማረጋገጥ ጋር በዋነኛነት የተያያዘ ነው። ስለዚህ የግዛት አንድነት ሉዓላዊነት ማረጋገጥ ጉዳይ አንዱ ነው። የፖለቲካል ኦቶኖሚ ቅድም ማለት የፖለቲካል ኦቶኖሚ ሲኖር የፖሊሲ ሜኪንግ ኦቶኖሚህንም እያረጋገጥክ ትሄዳለህ። በምግብ ራሱን ያልቻለ ሀገር ሁሉ ጊዜ ተጠምዛዥ ሁሉ ጊዜ ተንበርካኪ ሁሉ ጊዜ የሌላ አጀንዳ ተሸካሚ ይሆናልና ይሄ እንደ መንግስት በብልጽግና ዘመን ለውጭ ግንኙነት ስኬታችን ለዚህ ሀገር ክብር መረጋገጥ ዋነኛ ጉዳይ ነው። የምግብ ሶቨሬኒቲን የምግብ ሉዓላዊነትን የማረጋገጥ ጉዳይ በዋነኛነት
ትኩረት እየተሰራ ያለ ጉዳይ እንደሆነ ማየት እንችላለን ማለት ነው። አንዱ መገለጫ ይሄ ነው። በብልጽግና ዘመን ገብቶን በትክክል ዲዛይን አድርገን ሜቲክለስሊ እየተሰራ ያለ ስራ እንደሆነ በሁሉም አመራራችን በሁሉም የፖሊሲ አስፈጻሚ አካል ይሄንን በአግባቡ እንዲያዝ ተደርጎ እየተሰራበት ያለ ነው። የውጭ ግንኙነት ተቋማችንም በዚህ ጉዳይ ላይ በትኩረት የሚሰራበት ነው። ሌላው የዜጎች ክብር ማስጠበቅ ነው። በዘመናችን ማይግሬሽን ትልቅ የግሎባል አጀንዳ ነው። በበርካታ ሀገሮች በማይግሬሽን የተነሳ አሁን የቀኝ ዘመም አክራሪ የፖለቲካ ፓርቲዎች በምዕራብ አውሮፓ በምዕራባውያን ዴሞክራሲ በመንላቸው ሁሉ በተለይ የፕሮቴክሽኒስት የሆኑ አፕሮቾች በስፋት እየመጣ ያለው ከግሎባላይዜሽን ይልቅ ዓለም ወደ ፕሮቴክሽኒዝም እየሄደ ያለበት ሁኔታ እናያለን። እዚህ ከዚህ ጋር ተያይዞ ዜጎቻችን በሚንቀሳቀሱበት አካባቢ ሁሉ ክብራቸው መብታቸው ተጠብቀው እና ሲወጡም ደግሞ ክብራቸው ባስጠበቀ መልኩ መውጣት እንዲችሉ እዚህ ያልተረጋገጠ መብት ሌላ ሀገር በሌላ ሀገር ህግ በሌላ ሀገር ስርዓት ልታስጠብቀው አትችልም። እዚህ በዋነኛነት ስራ መሰራት ያለበት ዜጎቻችን በህጋዊ መንገድ ወደሚሄዱበት አካባቢ መውጣት እንዲችሉ ስራዎች ተሰርተዋል። ከበርካታ ሀገሮች ጋር ህጋዊ የስራ ስምምነት ተፈራርመናል። በተለይ ብዙ ዜጎቻችን ከሚቀበሉ ሀገሮች ከሳውዲ አረቢያ፣ ከዩኤኢ፣ ከኩዌት፣ ከካታር፣ ከጆርዳን፣ ከገልፍ ሀገሮችም እንደዚሁ ከሌሎችም ሀገሮች ወደፊት ዜጎቻችን ሰልጥነው ሙያ ይዘው ሰርቲፋይድ ሆኖ መውጣት እንዲችሉ እዚህ ያላስጠበቀው መብት እዛ ልታስጠብቀው ስለማትችል እዚህ በዋነኛነት ይሄ ስራ ተሰርቷል። በውጭ ግንኙነት ስራችን ዜጎቻችን ባሉበት አካባቢ ሁሉ መብታቸው እንዲጠበቅ፣ ጥቅማቸው እንዲጠበቅ፣ ደህንነታቸው እንዲጠበቅ ስራ ተሰርቷል። እኛ ትልቁ ሀብታችን ዜጋችን ነው። ዜጋችን ባለበት ሁሉ በኢትዮጵያዊነቱ እንዲኮራ በኢትዮጵያዊነቱ ደግሞ ማግኘት የሚገባውን ጥቅም፣ አገልግሎት፣ ድጋፍ ማግኘት እንዲችል ስራዎች ተሰርተዋል። ይሄም ከለውጡ ጊዜ ጀምሮ መሪያችን በትኩረት ዜጎቻችን ባሉበት አካባቢ ሁሉ በማነጋገር ጭምር ከራሳቸው ጋር አሳፍሮ በማምጣት ጭምር በማወያየት ችግራቸውን በመስማት በማድመጥ አንዱ ዜጎቻችን ክብር ማስጠበቅ ጉዳይ የውጭ ግንኙነት ስራችን አንኳር ጉዳይ እንዲሆን በፖሊሲ ደረጃ ዲዛይን የተደረገበትና በዚህም አቅጣጫ እየሰራን ያለንበት ነው። በዚህም የተነሳ በርካታ ዜጎቻችን በህጋዊ መንገድ ወደ የውጭ ስራ እድል አግኝተው ወደ መካከለኛው ምስራቅ ወደ ገልፍ ሀገሮች በብዛት እየወጡ ያሉበትና ይህንንም ተጠናክሮ የሚቀጥል ነው። ዜጎች ባሉበት አካባቢ ሁሉ ቀልጣፋ አገልግሎት ለዜጎች ተደራሽ የሆኑ አገልግሎቶች ኤምባሲዎቻችን ባሉበት አካባቢ ሁሉ የማድረግ ስራ እየሰራን ነው። በህገወጥ መንገድ የሚወጡትም ተታሎ በተለያየ ደላላ በተለያየ መስመር የሚወጡትንም ጭምር ደህንነታቸው ተጠብቆ ወደ ሀገር እንዲመለሱ በርካታ ስራዎች ተሰርተዋል። ይሄ እንግዲህ ማለት ከሀገራዊ ክብር ቀጥሎ ዜጎች ክብራቸው እንዲጠበቅ የማድረግ ስራ የተሰራ ነው።